ሰላም ሰላም ቤተሰቦቼ እንዴት ናችሁ? የጽናት ድራማ ተከታታዮቼ እንዴት ናችሁ? ሰላማችሁ የበዛ ይሁን። የሚገርመው ነገር የጽናት ድራማ በጣም አጓጊና አስደሳች እየሆነ ነው ያለው። ሚሩ አጣብቂኝ ውስጥ ገብታለች። በጣም ትልቅ አጣብቂኝ ውስጥ ገብታለች። ናሆሜም ደግሞ እየተጨነቀ ነው። እናትየው እያስጨነቀችን ነው። ልጅ ጸጋ ነው፣ ልጅ በረከት ነው እያለች ልጅ ውለዱ ምስት ወፍራለች አርግዛ ነው ወይ ብላ ጠየቀችው። ሲጠይቅ ማታይ እያላት ነበረ። አኩርፋ ወጣች። ሮጦ ተከትሏት መለሳት። ከዛ በጣም ተጨናንቆ ራሱን አስጨንቆ፣ ምክንያቱም ምስትየው ያለችበት ምሩ ያለችበትን ሁኔታ ለመናገር በጣም ከባድ ነው። ምክንያቱም እሱ ይወዳታል። ያው እንደሚታወቀው ቤተሰብ ደግሞ እንደዚህ አይነት ነገር አይፈልግም፣ የራሳቸውን ፍላጎት እንጂ። እና ምሩ ትልቅ አጣብቂኝ ውስጥ ነው ያለችው። እሱ እናቱን ከመለሰ በኋላ እናቱ ሳሎን ትቷት መኝታ ቤት ቁጭ ብሎ እየተጨናነቀ ነበረ። ናሆሜ ምን ሆና ነው እያለች ሲጠይቆ ነበረ። ምንም አልሆንኩም ሂጂ በቃ፣ አይ እማዬ እንዳይደብራት ና እንሂድ፣ ምን ሆነ ነው ንገረኝ እያለችው ነበረ። ምክንያቱም ያው እናትየው ልጅ ውለዱ እያለች እያስጨነቀችው ስለሆነ እሱ ምሩን በዛ ምክንያት ስለሚወዳት በዛ ምክንያት እንዳያጣት ፈራ። ከባድ ነው የቤተሰብ ጫና፣ ያው እንደሚታወቀው በጣም ከባድ ነው። እሷ ደግሞ ህመሜን ትቼ ልውለድ ወይ ህመሜንስ ንገራቸው ወይ እውነቱን ንገራቸው ወይ እያለች እየተጨናነቀች ነው። እና እውነቱን ቢሰሙስ ምን ያረጋሉ? እውነቱን ቢሰሙ ይቀበላሉ አይቀበሉም? ይሄ ሌላ አንድ ችግር ነው። ምክንያቱም የናሆሜ እናት ልጅ ነው የምትፈልገው፣ የልጁን ልጅ ማየት ነው የምትፈልገው። ልጅ የሚፈልጉት እነዚህ ቤተሰቦች ደግሞ እነዚህ አይነት ያለውን ችግሮች አምኖ ላለመቀበል ነው ችግራቸው። እና እሷ አሁን እኔ እሱን ደስታውን ነጠቅኩኝ፣ ናሆሜን ደስታ ነጠቅኩኝ፣ ያጎደልኩበት ጎደሎ የሆንኩበት ይመስለኛል፣ እስከ መቼ እያለች ነው ያለችው። በእርግጥ ያው ያለችበት ሁኔታ የልብ ኬዝ ስለሆነ በጣም አስቸጋሪ ነው። ናሆሜ ግን ትግስተኛ ነው፣ ይወዳታል፣ ከነ ሁሉም ነገር ተቀብሏታል። በጣም ብዙ ጊዜ ሲሸሸው ነበረ። አሁን ግን ከነ ሁሉ ነገሩ ተቀብሏል። እናትየው ግን በየጊዜው እየመጣች ያልኩሽን ጉዳይ ምን ላይ አደረሽ? ምን አደረግሽ? ቋጠርሽ እንዴ? ቀረ እንዴ? አረገሽ እንዴ? እያለች ትጨቀጭቀዋለች። ነገር ግን ሚሩ በጣም እየተጨነቀች እና ለሱም እያዘነች መንገዱ ላይ የቆመች እየመሰላት እና ተስፋ የመቁረጥ አንድ ልቧ ደግሞ እውነትን ለነሱ የመናገር ያለባት። እውነቱን ብትናገሩስ ናሆሜ ማጣቱ ከባድ ነው የሚሆነው። አጣብቂኝ ውስጥ ገብታለች፣ ተጨንቃለች። ምን ላድርግ፣ ምን ሊሆን እያለች ነው። እና ከባድ ነው፣ በጣም ከባድ ነው ያለችው አጣብቂኝ፣ በጣም ከባድ ነው። ምክንያቱም ያው ከጤናዋ አንጻር ለልጅ ብላ የራሷን ጤና ህይወቷን ማጣት የለባትም። ጤናዋ ስትስተካከል ደግሞ ያው መውለድ የምትችልበት አቅም ይኖራታል። አሁን ግን የልብ ኬዝ ደግሞ በጣም ከባድ ነው እና በጣም ትልቅ አጣብቂኝ ውስጥ ነው ያለችው። እናትየው ልጄ እያሏት በአንድ ልባቸው እየወደዷት ነው፣ በአንድ ልባቸው ግን ልጅ ይፈልጋሉ። ያለባትን ችግር እነሱ አላወቁም። በእርግጥ የዛሬ ልጆች እንደው ልጅ በልጅነት ነው፣ ልጅ በረከት ነው፣ ልጅ ጸጋ ነው፣ ምን ችግር አለው? ባይኖራችሁም እኛ ኖሮን ነው ወይ እናንተን ያሳደግ ነው እያሉ በጣም ብዙ ጊዜ እየመጡ ይገፋፏታል፣ ያስጨንቋታል። እሷ ደግሞ ያው ለናሆሜም አትነግረውም። ለናሆሜ ብትነግሮ ያው እሱ ደግሞ አንቺ ነሽ የምትሻይኝ፣ ተያቸው፣ ዝም በያት፣ እማዬ እንደዚህ ናት እያለ ያው እሷን ያባብላታል፣ ያረሳሳታል ማለት ነው። ነገር ግን ከባድ ነው፣ በጣም ከባድ ነው። ማንኛውም ቤተሰብ የሚያረጉ ነው። ማንኛውም ቤተሰብ የራሳቸውን ይሄ ችግር በልጃቸው ቢሆን ኖሮ እንደዚህ ያደርጉ ይሆን ወይ? በልጃቸው ቢሆን ኖሮ፣ በሷ ቦታ ናሆሜ ቢሆን ኖሮስ መውለድ ባይችል እንዴት ነበር የሚሆነው? ለምን
ለምን? በእርግጥ ያው እውነቱን ስላልተረዳውት ምን አይነት ችግር እንዳለ ስላላወቁት እነሱ ያው ሊመስላቸው ይችላል። ምክንያቱም አላወቁማ። እውነቱን ስላላስረዷቸው በጣም አስቸጋሪ ነው። እውነቱን ቢያስረዷቸው ኖሮ እንግዲህ ይቀበላሉ አይቀበሉም የሚለው ጥያቄ እንግዲህ እዛ ጋ ነው። ሊቀበሉ ይችላሉ፣ አይቀበሉም። እውነቱን ስላላወቁ ግን ልጆች ስለሆኑ ቆይ እንደርሳለን ብሎ ዝም ያሉት መስሏቸው ነው። አሁን እናትየው በየጊዜ እየመጡ የሚጨቀጭቁት እና በጣም እንቆቅልሽ እየሆነ ነው። በጣም እንግዲህ ሚሩ ካጣብቅኝ ውስጥ እንዴት ነው የምትወጣው? የጤና ጉዳይ ተስተካክሎ እናትየው እንዳለችው ወፍረሻል ተብላለችና አርግዛስ ይሆን ወይስ ምንድን ነው? እንግዲህ አጣብቅኙ እንቆቅልሽ ነው። እንቆቅልሹ ቀጣይ ላይ ይፈታል ማለት ነው። እና በጣም ከባድ እየሆነ ነው ያለው። ሚሩ በጣም ታሳዝናለች። በዚህ ጋር የጤና ጉዳይ፣ በዚህ ጋር የአማትየው መጨጨቅ። እና ከመጨነቋ ብዛት ጽናት ጋር ሄዳ ምን ሆነሽ ነው ብላ ስትጠይቃት ጽዬ በጣም ተሰምቶኛል፣ የናሆሜ እናት ሁሌ እየመጡ አርግዘሻል እያሉኝ ነው፣ ግራ ገባኝ። ከናሆሜ ጋርስ እንዴት ናችሁ ብላ ብትጠይቃት ከናሆሜ ጋር ደህና ነን፣ ናሆሜ ምንም አላለም። እናትየው ግን ወፍረሻል፣ አርግዘሽ ነው ወይ ምን አደረግሽው ያልኩሽን ነገር እያሉ ሁሌ ይጠይቁኛል ብላ ለጽናት ትነግራታለች። ጽናት ደግሞ ጽዬ አይዞሽ እያለቻት ነው። እሷ ደግሞ እውነቱን ልንገራቸው ጽዬ፣ እውነቱን ልንገራቸው፣ እውነቱን ልንገራት ዛሬ ራሱ ልነግራት ነበር። ነገር ግን እኔ ልነግራት እያልኩኝ እያለው ናሆሜ መጣ። ናሆሜ ሲመጣ ጊዜ አቋረጠኝ። ነገር ግን ብትነግሪያትም ከናሆሜ ጋር ተነጋግረሽ ከሱ ጋር ተመካክሬና ንገሪያት። የተደበቀ እውነት ቆይቶ ለመናገርም ይከብዳል። ምክንያቱም ክራ ከዚህ በፊት የእናቱን ህመም ደብቆት ነው እናቱን አንድ ቀን እንኳን ሳያስታምም የሞተችው። ያ ነገር እንዳይደገም ፈራች ምሩ፣ ያ ነገር እንዳይደገም ፈራች። ምክንያቱም ናሆሜም ከዚህ በፊት ክራ እንደተጎዳ እንዳይጎዳብኝ እያለችው ነው ያለችውና እንግዲህ እውነቱን ለመናገር አስባለች። ተመካክራ ነው ወይስ ብቻውን ነው የምትነግረው? ይሄም አንድ ችግር ነው። ምክንያቱም ናሆሜን ብታማክሩ ናሆሜ ቆይ ይደርሳል ታይ እያላት ነው። እና እንግዲህ አላቅም። እሱም በአንድ በኩል ደግሞ እናቴ ልጅ እያለች ነው ብሎ ከክራ ጋር እያወራ ነው። እናቴ ውጭ ወልደህም እንኳን የደበኮ ካለ ንገረኝ አምጣ ላሳድቅ እያለች ነው እናቴ እያለ ነው ያለውና እንግዲህ ሁለቱም አጣብቂኝ ውስጥ ነው ያለው። የነሱ የልጅ መውለዳ ጉዳዩ በጣም እናትየውን አስጨንቋታል። እንግዲህ ምን ማድረግ እንደሚችሉ ምን አይነት መፍትሄ እንደሚሰጧቸው፣ እውነትም ደግሞ እናትየው ወፍረሻል እንዳለቻት አርግዛ ሊሆን ይችላል፣ አይታወቅም። እንግዲህ ወይ ደግሞ ፈጣሪም ደግሞ ችግሯን አይቶ የእሷን ጤንነት መልሶ ሊሰጥቷት ሊሆን ይችላል፣ አይታወቅም። እና እንግዲህ የምሩ አጣብቅኝ በጣም ያሳዝናል። እንግዲህ ምርዬ ፈጣሪ ይሁናት እንጂ በጣም ከባድ ነው፣ አስቸጋሪ ነው። እንግዲህ እናቶች ልጅ ነው የሚፈልጉት፣ ልጅ ነው ሀሳባቸው፣ ልጅ ነው ፍላጎታቸው፣ ልጅ ነው ያው ልጅ ብቻ ነው ሀሳባቸውና አስቸጋሪ ነው። ብቻ እንግዲህ እንዴት እንደምትሆን በጣም ከባድ ነው። በጣም ትልቅ አጣብቂኝ ነው የቤተሰብ ጉዳይ። ቤተሰብ በትዳር ሲገባ አስቸጋሪ ነው። የራስን ፍላጎት
ይቃረናሉ። እዚህ ጋር ደግሞ ሰኒ አወያይ አግኝታለች። ከብቸኝነትሽ ውጭ እየተባለች ነው። እሷ ብቸኝነቷን መርጣለች። በር እየዘጋች ከስራ እየቀረች እየተደበቀች መኖሩን መርጣለች እና በጣም አስቸጋሪ ነው። በእህቷ ላይ ከደረሰው ጉዳት አንጻር እሷ ብዙ ጊዜ ብቸኝነቱን ነው የምትፈልገው። ምክንያቱም እህቴ በምትወደውና በምታምነው ሰው ነው የተጎዳችው። የነገ ወንድሜ፣ አባቴ፣ ልጄ፣ ሁሉ ነገሬ በምትለው ሰው ነው የተጎዳችው። ያ የእህቴ ነገር እንዳይደገም እኔም ሰው አልቀርብም እያለች በር እየዘጋች ትቀመጣለች። ከዚህ በፊትም እንደዚሁ ሰው ሳትቀርብ ቀርታ ተደብቃ ስትኖር ጽዬ ነበረች። ያው ከክራ ጋር ተጣርታ ክራ ሰክሮ ከቤት ባስወጣበት ሰዓት ጽሆንን አገኘች። ጽሆን እሷ ጋር ሰነበተች። በዛ ምክንያት ነው ከሰው ጋር መቀራረብ የጀመረችው። አሁንም ደግሞ መልሳ በእህቷ ምላላታለች፣ በስሟ ምላላታለች። የእህቴን ቃል አላጥፍም ብላ ስልክ ብትደውልላት አታነሳም። ምን ብላት አታነሳም። ያው እንደ በፊቱ እነ ኪራ ጋም እነ ምሩ ጋም አትሄድም፣ እቤቷ ቀርታለች። እነሱ ደግሞ ምን ሆነሽ ነው ብሎ ቢጠይቋት ስራ በዝቶብኛል ብላ አለችው። ለቅዱሴ ግን እውነቱን ነግረዋለች። ምክንያቱም እሱ እያፋጠጣት በጉልበት እየጠየቃት እውነቱን ነግረዋለች እና እሱ እውነቱን ተቀብሏታል። ግን እንደኔ የተጎዱትን ሰዎች ማየት ለኔ ከባድ ነው፣ አልለቅሽም ብሎ እሱ ቤቱ እየሄደ ያጽናናታል፣ እያወራት ነገሮቹን እንድትበረታና ነገሮቹን እያየች እንድትሄድ እያረጋት ነው። እና እሷ ግን በህቴምዬ እንዴት ነው ማረገው እያለች ነው። እና በአንድ በኩል ደግሞ ፍቅር ያያዛት ነው የሚመስላት። ብዙ ጊዜ በፊት ሰውን ማታወራ ልጅ አሁን ግን ቀስ በቀስ ከሰው ጋርም የመግባባት ወንዶቹንም የመጠጋት ባህሪ ያላት እና እንደዚህ ተሰብስቦ ሊጠይቋት መጡ። ሙሉ ጓደኞቹ ሲመጡ ቅድሴ እቤት ነው ያለው፣ አንቺስ ሌላ ሰው አግኝተሽ ነው ለካ እኛን ጣል ጣል ያረግሽን እያሏት ነው ጓደኞቿ። እንግዲህ የሰኒ ጉዳይስ ምን ላይ ይሆናል? ማንን ነው የምታፈቅረው? የኪራን ወንድም ቅዱስዬ ግን የቀረባት ለፍቅር ሳይሆን እንደማየው ከሆነ የተጎዳ ሰው ማየት አልወድም እያለ ነበረ። እነ ኪራዬ ደግሞ ፍቅራቸው እንደዚህ አምሮና ደምቆ እንደዚህ ደስተኛ ሆኖ እየኖሩ ነው ያለው። እንግዲህ ፈጣሪ ደስታቸውን ያብዛላቸው እያልን እየወደድናቸው። ምክንያቱም እኔ በበኩሌ በጣም ነው የሚመቹኝ ኪራና ጽዮንን በጣም የምወዳቸው ማከብራቸው እና እላችኋለሁ ውዶቼ። ይህንን ይመስላል ዛሬ ያው ትልቁ ከባዱ ፓርቲ የናሆሜና የምሩ ነው። እንግዲህ ምሩንም ፈጣሪ ጤናዋን ይመልስላት፣ ልጁም ወልዳ የመሳም እድል ይስጣትና ፈጣሪ ጸጋውን ያብዛላት እላለሁ። እንግዲህ ውዶችዬ እናንተም ደግሞ በሚሩ ቦታ ብትሆኑስ ምን ታደርጋላችሁ? በሚሩ ቦታ ብትሆኑስ ምን ታደርጋላችሁ? እስቲ ሀሳብ አስተያየት። ምክንያቱም እንግዲህ በየቤቱ የባል ቤተሰብ ምንድን ነው የሚፈልገው እያላችሁ ይህንን ነገር እስቲ ገምቱ። ሀሳባችሁንም ደግሞ ኮመንት ላይ አስቀምጡልኝ። የዛሬ የጽናት ድራማ ክፍል 74 ይህንን ይመስላል። ወዳቸዋለው። ተባረኩልኝ።